ድና የተከበራችሁ ኢትዮጵያውያን በሙሉ ዓለም አቀፍ ላይ ያላችሁት ባላችሁበት ሰላማችሁ ይብዛ ፈጣሪ ከክፉ ይጠብቃችሁ ሙሉ ጤና ይስጣችሁ እያልኩኝ ስለማስተራብነት ወንድማችን ትንሽ ህመም አጋጥሞታል አሞታልና እባካችሁ ሁላችሁም ባላችሁበት በሃይማኖታችሁ ጸሎት አርጉለት ዱዓ አርጉለት ፈጣሪ ከዚህ በሽታ እንዲያድነው ኢትዮጵያ ውስጥ እንግዲህ ብዙ ባለ ሀብት ባለ ስልጣን አዋቂ ነን የሚሉት የህዝቡን ሀብት እየበዘበዙ ህዝብን በጦርነት በዘር ያፋጁ ህዝቡን እየጨቆኑ ሰው እየጨረሱ ማስተራብነት ግን ይሄ ድንቅ ወጣት በኢትዮጵያ ብቻ ሳይሆን በዓለም አቀፍ ድንቅ ሰው ብየዋለሁ ህዝቡን የሚያገለግል የሚረዳ እንደዚህ አይነት ሰው ነበር መሪ ማድረግ ጠቅላይ ሚኒስትር እባካችሁ ዱዓ ጸሎት አርጉለት ይሄ ወንድማችንን ምርጥ ድንቅ ሰው እና ወንድማችን ከጎንነን አይዞህ በርታ ፈጣሪ ሙሉ ጤናህን ይስጥህና ብዙ ነገር ካንተ እንጠብቃለን ከጎንነን እና ሁላችሁም እባካችሁ እኔ ሼር አርጉልኝ ላይክ አርጉልኝ ብያለሁ እና ሼር ላይክ ያደረጋችሁ ለማስተራብነት እንድረስለት በዚህን ጊዜ ለብዙ ሰው ደራሽ ነውና እሱ እና ወገኖቼ ባላችሁበት ሰላማችሁ ይብዛ ከበሩልኝ ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ ህመሙ የጀመረው አሁን አይደለም ተላምደናል ዛሬ 1 አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል እያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ በተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ በጣም አዝናለሁ በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ ማንንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር ያው በአንዴ ወጥቷል ምንም ማድረግ አልችልም እረዳለሁ በደንብ ይገበኛል እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል እረዳለሁ በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በተተና ነው የሚጠይቃችሁ ለኔ በዚህ ሰዓት ምንም አይነት
የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ።